በመጨረሻ ኢትዮጵያን በሚመለከት ብዙ ጅምሮች አሉ። እንግዲህ ጣሊያን ኢትዮጵያን አፈርሳለሁ ብሎ መጥቶ ነበር። አፈርሳለሁ ብቻ ሳይሆን በጣም ብዙ ድርጊት ፈጽሞ ኢትዮጵያ ውስጥ በነበረው ቆይታ ከዛ በኋላም ብዙ ኃይሎች ኢትዮጵያን ጠብቃለሁ፣ ኢትዮጵያን አፈርሳለሁ ብለው ነበር። ኢትዮጵያውያን ማወቅ ያለባቸው ነገር ቤታችንን እያፈረስን በረንዳ ዝናብና ፀሐይ ላይ ሆነን መወያየት ለሁሉም ክሽፈት ነው፣ ውድቀት ነው። በዚህ የሚያሸንፍ ኃይል የለም። ኢትዮጵያ ውስጥ ሐሳቦቻችን እንዲደመጡ፣ ኢትዮጵያ ውስጥ ፍላጎቶቻችን እንዲነገሩ ማድረግ መቻል ሁላችን አሸናፊ ያደርጋል። ከዛ በተቃርኖ የቆመው ማንኛውም ሐሳብ እኔ ካልተደመጥኩ ኢትዮጵያ አታስፈልግም፣ እኔ እንደዚህ ካልሆንኩ ኢትዮጵያ አትሆንም የሚለው ሐሳብ የሐሳቡ ባለቤቶችን እንዲሸነፉ የሚያደርግ እንጂ ኢትዮጵያ ለዘላለም ትኖራለች። ይሄን ማቆም የሚችል ኃይል የለም። እንደዚህ አይነት የፌስቡክ አርበኝነት ኢትዮጵያን በትክክል ካለማወቅ የሚነሳ ነው። ሁሉም አይዲዮሎጂ ራሻን የሚናገረውን ያክል፣ ቻይናን የሚናገረውን ያክል፣ አሜሪካን የሚናገረውን ያክል ቦረናም እንደሚመስል ዳታ የለውም፣ አያውቀውም። ትግራይ ጫፍ ያለውም እንደሚመስል አያውቀውም። እዚህ ያለው ሎካል ነገር ሳያስብ ከሆነ ቦታ ኮፒ አድርጎ እሱኑ ብቻ በመናገር ለኢትዮጵያ የሚሰራ የሚመስለው ከሆነ ስህተት ነው። ብዙ ፖለቲካ ፓርቲዎች በሚያሳፍር ሁኔታ ራሻ እንዴት ተበተነች፣ የቲቶ መንግስት እንዴት ተበተነ ብሎ ምሁራን ቀጥሮ የሚያስጠናል። ኢትዮጵያ ውስጥ አሁን መፍረስን፣ መውደቅን፣ መክሰርን ታሳቢ አድርጎ ጊዜ የሚያባክን ኃይል አለ። ሐሳቡም ይከስራል፣ እሱም ይከስራል። ኢትዮጵያ በልጆቿ በእውነተኛ ልጆቿ ለዘላለም ትቀጥላለች። አመሰግናለሁ።